አሁን የምነግራችሁን ነገር ስሙኝ። ዓለም እናንተን ተራ ሰው አድርጋ ለመቅረጽ ቃል ኪዳን ገብታለች። ጠዋት ተነስታችሁ ለሰው ስራ እንድትሰሩ፣ ማታ ደክሟችሁ ፊልም እያያችሁ እንድትተኙ፣ ቅዳሜና እሁድ ደግሞ መጠጥና ጭፈራ ላይ እድሜያችሁን ጨርሱ ታደርጋለች። ለምን መሰላችሁ? ምክንያቱም ተራ ሰው ለመቆጣጠር ቀላል ነው። እናንተ እዚህ ቪዲዮ ላይ የመጣችሁ ተራ ሰው ለመሆን አይደለም፣ በውስጣችሁ የሚጮህ የስኬት ጥማት ስላለ እንጂ። ዛሬ የምነግራችሁ ስለ መደበኛ ስራ አይደለም። ዛሬ የምነግራችሁ ስለ ኦብሰሽን ወይም ስለ እብደት ነው። አስተውሉ። ታሪክ የሚሰራው በእብዶች እንጂ በጤነኞች አይደለም። አሁን የምነግራችሁ 6 ህጎች ህይወታችሁን አቅጣጫ ለዘላለም የሚቀይሩ ናቸው። በእርጋታ ስሙ። አንደኛ፣ ሚዛናዊነት ለተሸናፊዎች ነው። ሚዛናዊ ህይወት ወይም ወርክ ላይፍ ባላንስ የሚለው ቃል ሰዎች ራሳቸውን የሚያታልሉበት ትልቅ ውሸት ነው። አንድ ትልቅ ነገር ለመገንባት ኢምባላንስ ወይም አለመመጣጠን የግድ ነው። ኤለን መስክን ተመልከቱ። ስፔስ ኤክስ እና ቴስላን ሲገነባ በሳምንት 120 ሰዓት ይሰራ ነበር። ልጆችን አያይም፣ አይዝናናም፣ አይተኛም። ሰዎች እብድ ነው ይሉት ነበር። ውጤቱስ ዓለምን የቀየረ የቢሊዮነሮች ቁንጮ ሆነ። ሚዛን የሚጠበቀው ተራራው ጫፍ ላይ ከወጣችሁ በኋላ ነው። እየወጣችሁ እያላችሁ ግን ለመጠበቅ ከሞከራችሁ ትንሸራትታላችሁ። አንድ ነገር በከፍተኛ ደረጃ ለመማርና ውጤት ለማምጣት ዲፕ ወርክ ያስፈልጋል። ይህ ደግሞ ሁሉን ነገር ትታችሁ አንድ ነገር ላይ ማተኮርን ይጠይቃል። ሁለተኛው የጎስት ሞድ ሚስጥር። ይህ ህግ በጣም ከባዱ ነው። ጓደኞቻችሁ ሲደውሉ ስራ ላይ ነኝ አትበሏቸው። ጭራሽ ስልኩንም አታንሱላቸው። ለ6 ወር ሞቱ። አንበሳ ሲያድን መንጋውን ይዞ አይጮህም። ለብቻ ሆኖ ተደብቆ ትንፋሹን ዋጥ አድርጎ ነው የሚቀመጠው። እናንተም ስኬታችሁን ሳትናገሩ በዝምታ አድኑ። ጓደኞቻችሁ የሚወጡበት ቀን፣ የቤተሰብ ሰርግ፣ የሰፈር ወሬ፣ እነዚህ ሁሉ ትኩረታችሁን የሚሰርቁ ሌቦች ናቸው። ሶስተኛ፣ ህመምን እንደ ጓደኛ መቀበል። አስተውሉ። ምቾት መቃብራችሁ። ብዙ ሰው ደከመኝ፣ ሰለቸኝ፣ ጨነቀኝ ይላል። ንጉሥ ግን ህመምን እንደ መለኪያ ነው የሚጠቀመው። ህመም ሲሰማችሁ ስራውን መጀመሩን እወቁ። አንድ ጋዜጠኛ መሐመድ አሊን ስንት ፑሻፕ ትሰራለህ ብሎ ጠየቀው። አሊ ምን አለመሰላችሁ? መቁጠር የሚጀምረው ህመም ሲሰማኝ ብቻ ነው አለ። ምክንያቱም ዋጋ ያለው እሱ ብቻ ስለሆነ ነው ብሎ መለሰለት። ዛሬ የምታሳልፉት ድካም ነገ ሌሊት የምትቀመጡበት የዙፋን ምንጣፍ ነው። ምቾት ድህነትን ይወልዳል፣ ህመም ግን ሀብትን ይወልዳል። አራተኛ፣ ፍጥነት የገንዘብ ቋንቋ ነው። አስተውሉ። ጊዜያችሁ እየረገፈ ነው። ብዙ ሰዎች ነገ ጀምራሉ ይላሉ። ነገር ግን ነገ የሰነፎች የቀን መቁጠሪያ ወይም ካሌንደር ነው። በቢዝነስና በህይወት ውስጥ ፍጥነት ከጥራት በላይ ዋጋ የሚሰጠው ጊዜ አለ። አምስተኛ፣ የውሳኔ አሰጣጥ ፍልስፍና። ፈጣን ውሳኔ ወስናችሁ ብትሳሳቱ እንኳን ተመልሳችሁ ለመመለስ ጊዜ ታገኛላችሁ። ዘግይታችሁ ትመለሱ ግን እድሉ አልፎ ታገኙታላችሁ። ዛሬውኑ አድርጉ። አሁኑኑ ጀምሩ። በገሃዱ ዓለም ትልቁ አሳ ትንሹን አሳ አይበለው። ይልቁንም ፈጣኑ አሳ ነው ዘገምተኛውን አሳ የሚበለው። ስድስተኛ፣ ኢምፓየር መገንባት። ስራ ወይም ጆብ እና ኢምፓየር ይለያያሉ። ስራ የዛሬ እንጀራችሁ ነው። ኢምፓየር ግን የእናንተ አሻራ ወይም ሌጋሲ ነው። ለደሞዝ አትስሩ፣ ለስማችሁና ለታሪካችሁ ስሩ። ያኔ ደሞዙም ይመጣል። ንጉሥ ማለት ሰፊ ግዛት ያለው ነው። የእናንተ ግዛት ምንድን ነው? እውቀታችሁ፣ ቢዝነሳችሁ ወይስ ተሰጧችሁ? በትንሽ ነገር አትርኩ። 100,000 ብር ስታገኙ 1 ሚሊዮን አስቡ። እንደ ንጉሥ ማሰብ ማለት ወሰን አልባ መሆን ማለት ነው። አሁን 2 ምርጫ አላችሁ። አንደኛው እንደተለመደው ሌላ ቪዲዮ አይታችሁ መተኛት። ሁለተኛው ግን አሁኑን ወስናችሁ ህይወታችሁ መቀየር። እስኪ ዛሬ ቃል ግቡልኝ። ለራሳችሁ ከዛሬ ጀምሬ እንደ እብድ እሰራለሁ በሉት። እነዚህን 6 ህጎች በወረቀት ላይ ጻፉና ለጥፏቸው። ለ6 ወር ጥፉ። ለ6 ወር ተጋደሉ። ለ6 ወር ታመሙ። ያኔ የምትመለሱት እንደ ተራ ሰው ሳይሆን እንደ ንጉሥ ይሆናል። ቪዲዮ ለሌላ ሰው እንዲደርስ ሼር ማድረግ እንዳይረሳ። ቸር ሰንብቱልኝ።